ፈጣሪ ሁሉንም ሰው ተመሳሳይ አካል አላብሶ ቢፈጥረውም ከሰዎች መካከል ለየት ያለ ተፈጥሮ ያላቸው በተለያዩ ዓለማት የሚኖሩ ሰዎች አሉ። በዛሬው ቪዲዮአችንም ረጃጅም የአካል ክፍል ያላቸውን እንዲህም አለ ብላችሁ እጃችሁን በአፋችሁ እስከምትይዙ የምትደነቁባቸውን አስገራሚ ሰዎችን አስረኛ The longest female leg። መኖሪያዋን በሀገረ ቴክሳስ ያደረገችው ሜሲ ብዙዎች ከሚያውቁት በተለየ መልኩ ተፈጥሮ በዛ አድርጋ ረጃጅም እግሮችን ችራታለች። የዓለማችን ባለረጅም እግር ቲኔጀር የሚል ማዕረግን ያገኘች ሲሆን እግሯ ብቻ 135 ሴንቲሜትር ርዝማን ያለው። የሜሲ እግር ርዝመት ከሞዴሊንግ መስፈርቶች ያለፈ ቢሆንም በቴክሳስ ውስጥ ሱፐር ሞዴል ሆና ከማስታወቂያ እስከ ፋሽን መድረኮች ላይ ትሳተፋለች። የሜሲ ቁመት 200 ሴንቲሜትር ነው። ይህ ቁመቷም ከዓለም ረጃጅም ሴቶች ተርታ ቢያሰልፋትም ከበላይ አያስቀምጣትም። ምክንያቱ ደግሞ ሜሲ እግሮቿ እንጂ ከወገብ በላይ ያን ያክል ረጅም ባለመሆኗ ነው። ዘጠነኛ The longest fingernails። ካርዲ ቢ በረጃጅም ጥፍሮቿ በተለያዩ መድረኮች ላይ ብትነሸነሽም ከዳያና አርምስትሮንግ ጋር የሚፎካከር ጥፍር የላትም። ዳያና በረጃጅም ጥፍሮቿ ምክንያት በሴቶች ዘርፍ የሪከርድ ባለቤት ነች። የዳያና ጥፍሮች 306 ሴንቲሜትር ርዝማኔ ሲኖራቸው የብዙዎች ጥያቄ በዚህን ያክል ማሳደጉ ለምን አስፈለገ የሚል ነበር። የጊነስ ሪከርድ ባለቤት የሆነችው ዳያና ጥፍሯን መቆረጥ ያቆመችው በ1997 ሲሆን የምትወዳት ሴት ልጇን በዚያን ዓመት በ19 ዓመቷ ማጣቷን ተከትሎ ነበር። በዚህም ከፍተኛ ሐዘን ውስጥ በመውደቋ ጥፍሮቿን ሳትቆረጥ በማሳደግ ለሞት ልጆቿ መታሰቢያ አድርጋለች። ዳያና ረጃጅም ጥፍሮቿን ውበት ለማላበስ የተለያዩ ቀለማት ያላቸውን ጥፍር ቀለሞች ትቀባለች። ሙሉ ጥፍሯን ለማዳረስም ከአንድ በላይ ጥፍር ቀለም ትጨርሳለች። ዳያና ዚፕ ያለው ጃኬት ለመዝጋት ስለሚያስቸግራት አትጠቀምም። ከዚያም በተጨማሪ ጥፍሮቿ መኪና ከማሽከርከር ስለሚያግዷት መኪና ከማሽከርከር ተቆጥባለች። ከነዚህም በተጨማሪ የጥፍሮቿ ርዝማኔ ከብዙ ነገሮች እንደሚያግዷት ዳያና ትናገራለች። ስምንተኛ ናታሻ ክራውን። ናታሻ ክራውን ወይም ናታሻ ዘውዴ ዓለማችን ላይ ካሉ ትልቅ መቀመጫ ካላቸው ሴቶች መካከል ትመደባለች። ናታሻ መቀመጫዋ ተፈጥሯዊ ሳይሆን ሰው ሰራሽ ነው። ናታሻ በተፈጥሮዋ እምብዛም የመቀመጫ ትልቀት የሌላት፣ በዚህም ማካካሻ እንዲሆን ፕላስቲክ ሰርጀሪ በመሰራት ከተለምዶ ውጪ የሆነ ከፍተኛ ትልቀት ያለው መቀመጫን ተጎናጽፋለች። የ27 ዓመቷ ናታሻ ባላት ትልቅ መቀመጫ በርካታ ወንዶች ከመቅረብ መሸሽን እንደመረጡ የተናገረች ሲሆን ከቀድሞ ፍቅረኛዋ ከተለያየች በኋላ ለ7 ዓመታት ፍቅረኛ ሳይኖራት አሁን ላይ እንደደረሰች ተናግራለች። ናታሻ በኢንስታግራም ላይ በመቀመጫዋ ምክንያት 2 ሚሊዮን ሰዎች ይከተሏታል። ሰባተኛ ራድሚላ ዩሱፖቫ። ራድሚ ዩሱፖቫ በረጅም ምላሷ ትታወቃለች። ይህን ስላችሁ ወረኛ ናት እያልኳችሁ ሳይሆን ከመጠን በላይ ርዝማን ያለው ምላሷ ረጃጅም ምላስ ካላቸው ሰዎች ተርታ አሰልፏታል። ራድሚላ ምላሷ ርዝማኔ እንዳለው ያወቀችው ታዳጊ ያለች ሲሆን ደግማ ደጋግማ በመስታወት ከተመለከተችው በኋላ ለወላጅ እናቷ አሳይታት እናቷም በመደነቅ በቲቪ እንድትታይ ሐሳብ እንዳቀረበችላት ተናግራለች። የ23 ዓመቷ ራድሚላ ምላሷ 4.7 ኢንች ርዝማኔ ሲኖረው በኢንስታግራም፣ በቲክቶክ እንዲሁም በዩቲዩብ ላይ ተከታዮችን አፍርታለች። ስድስተኛ ጆን ፋልኮን። ፋልኮን አሜሪካዊ አክተርና የቴሌቪዥን አዘጋጅ ነው። ፋልኮን የሰዎችን ትኩረት ያገኘው በ1999 ሲሆን ለእውቅናው እንደ ምክንያትነት የሚጠቀሰውም ዕቃው ከመጠን በላይ በመተለቁና ወደ እንስሳዎቹ ጎራ በመጠጋቱ ነው። ፋልኮን የዓለማችን ባለረጅሙ ዕቃ ባለቤት ነው። መቼም አዲስ ነገር ሲከሰት ካላጣሩ እንቅልፍ የማይወስዳቸው የጊነስ ሪከርድ ባለቤቶች ዕቃውን መትረውት 13.5 ኢንች ወይም 34 ሴንቲሜትር እንደሆነ ይፋ አድርገዋል። በዚህ ጉዳይ መታወቅ ብዙም ደስ ባይልም ፋልኮን እውቅናውን ተጠቅሞ ኦንላይን ጌሞች ላይ፣ ፊልሞች ላይ፣ ድርሰቶች ላይ እንዲሁም በአንዳንድ ፕሮግራሞች ላይ በመሳተፍ ገቢውን በእጥፉ ማሳደግ ችሏል። የ52 ዓመቱ ፋልኮን አባቱን ያጣው ገና ነፍስ ሳያውቅ ነበር።
አባቱም የሱን ያክል ባይሆንም ትልቅ ዕቃ እንዳለው የሚነገርለት ሲሆን አባቱ የዕቃውን ትልቀት ከፋልኮን ተቃራኒ በሆነ መልኩ ለፖርንስታርነት ተጠቅሞታል። አምስተኛ the longest hair። በርካታ ሴቶች ጸጉሯ ወርዶ የሚለውን መስፈርት ለማሟላት ጸጉራቸውን ከሚገባው በላይ በመንከባከብ የተለያዩ ቅባቶችን በመጠቀም ጸጉራቸው እንዳይበጣጠስ እንዲሁም እንዲተልቅ ይንከባከቡታል። ያም ሆኖ ባሰቡት ልክ ካልተለቀ የፈረስ ጭራ በማለት በተደጋጋሚ በወንዶች ዘንድ የሚጠራው ሴቶች ዊግ ሲሉ የሚያንቆለጳጵሱትን በማድረግ ረጅም ጸጉር እንዳላቸው በጥቂቱ ለማሳመን ይጥራሉ። አይሻ ማንዴላ ግን ከዊግ ፍጹም የነጻ ጸጉሯ ወርዶ የሚለውን መስፈርት የምታሟላ 100% ተፈጥሯዊ በሆነው ጸጉሯ የጊነስ ሪከርድ ባለቤት ሆናለች። አይሻ 50 ዓመቷ ሲሆን 596 ሴንቲሜትር ርዝማኔ ያለው ጸጉር አላት። አይሻ ጸጉሯን መንከባከብና ማሳደግ የጀመረችው ከ10 ዓመቷ በኋላ እንደሆነ ተናግራለች። የአይሻ ጸጉር የራስ ተፈሪያኖች ስታይል የሆነው ድሬድ ሲሆን 19 ኪሎ ግራም ክብደት አለው። ጸጉሯንም ባለቤቷ እንደሚንከባከብላት አይሻ ተናግራለች። አራተኛ the longest eye pop። ሲድኒ ሞስኪቶ ይባላል። ብራዚላዊ ነው። ሞስኪቶ አይኑን ከሚባለው በላይ ተፈጥሮ ካስቀመጠችው ሕግ ባፈነገጠ መልኩ ወደ ውጪ ያወጣዋል። ሞስኪቶ አይኑን 18.2 ሚሜ በማውጣቱ የጊነስ ሪከርድን ሰብሯል። ሞስኪቶ አይኑን ማውጣት የጀመረው ገና ከለጋ ዕድሜው አንስቶ ሲሆን ይበልጥ እንዲወጣ መስታወት ፊት በመቆም ይለማመድ ነበር። ቤተሰቦቹም ለመጀመሪያ ጊዜ እንደተመለከቱት ልጃቸው የታመመ መስሏቸው ወደ ተለያዩ ሆስፒታሎች እንደወሰዱ ተናግሯል። ሞስኪቶ አይኑን ከ20 እስከ 30 ሰከንድ አውጥቶ ማቆየት ይችላል። ነገር ግን አይኑ በሚወጣበት ጊዜ እንደ ማንኛውም ሰው ነገሮች ጠርተው ሳይሆን ደብዝዘው ይታዩታል። ሶስተኛ the longest beard። ራም ሲንግ ይባላል። ህንዳዊ ዜግነት ያለው ሲሆን ጺሙ 4.29 ሜትር ርዝማኔ ያለው፣ በጺሙ ርዝመትም የጊነስ ሪከርድን እስከ መስበር ደርሷል። ራም ሲንግ ለመጀመሪያ ጊዜ ሮም ውስጥ በተስተናገደው የፋሽን መድረክ ላይ መታየቱን ተከትሎ በ2010 የጊነስ ሪከርድ ተበርክቶለታል። ራም ሲንግ ጺሙ ከፈጣሪ የተሰጠው ስጦታው እንደሆነና በርካቶች በጺሙ እንደሚደነቁ እንዲሁም እንደሚመኙት የተናገረ ሲሆን ጺሙን አንድም ቀን ሳይላጨው እየተንከባከበው እዚህ ደርሷል። ሁለተኛ the longest feet። ታኒያ ኸርበርት ትባላለች። 39 ዓመቷ ነው። ታኒያ ከረጅም ቁመቷ በዘለለ ረጅም እግሮቿ ጫማ በልኳ እንዳይገኝ ምክንያት ሆነዋታል። ታኒያ በሕይወት ካሉ ሴቶች ውስጥ በተረከዞቿ ትልቀት የጊነስ ሪከርድን የሰበረች ሲሆን የቀኝ ተረከዟ 33.1 ሴንቲሜትር፣ የእግሯ ደግሞ 32.5 ሴንቲሜትር ርዝማኔ ያለው። የ39 ዓመቷ ታኒያ ልኳ የሚሆን የሴት ጫማ በማጣቷ የወንድ ጫማ እስከ ማድረግ እንደደረሰችና በዚህ ሰዓት በልኳ የሚሆን ጫማ እያሰራች እንደምታደርግ ገልጻለች። አንደኛ the longest female fingers። ተፈጥሮ ከሰዎች በተለየ መልኩ ረጅም ቁመትን የቸረቻት በ18 ዓመቷ የዓለም ረጅም ሴት ቲኔጀር የሚል ማዕረግን ከጊነስ ሪከርድ ያገኘችው ከዓመታት በኋላ በረጃጅም ጣቶቿ ድጋሜ ሌላ ሪከርዶችን ልሰብር ችላለች። የሬሚ ጣት 11.2 ሴንቲሜትር ርዝማኔ ሲኖረው ቁመቷ ደግሞ 215.16 ሴንቲሜትር ርዝማኔ ያለው። የሬሚ ረጃጅም እግሮች ለመራመድ የሚያስቸግሯት ሲሆን ከቦታ ወደ ቦታ ለመንቀሳቀስ ዊልቸሮችን ትጠቀማለች። ሬሚ ከዊልቸር በተጨማሪ በክራንች ትራመዳለች። ምርጦቼ ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር።